ጤና ይስጥልን አድማጮቻችን ከማሻ ኤፍኤም የሰኞ ማለዳ ጧት ዜና ይዘን ቀርበናል። ዋናዎቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው አፋር ክልል በመገኘት የክልሉን የግብርና የኢንዱስትሪ አቅሞች የሚያሳዩ ቁልፍ የልማት ፕሮጀክቶችን ጎብኝተዋል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቴፒ ብዝሃ ማዕከል ለሚገነባው የመንግስት ተቋማት ህንፃ የመሰረት ድንጋይ አስቀመጡ። የቱርክ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የኩላሊት ንቅለ ተከላ አካሂዷል የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር አማኑኤል ምትኩ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው አፋር ክልል በመገኘት የክልሉን የግብርና የኢንዱስትሪ አቅሞች የሚያሳዩ ቁልፍ የልማት ፕሮጀክቶችን ጎብኝተዋል። ጉብኝታቸው ከ6 ወራት በፊት ምርት የጀመረውን 15 ቶን በሰዓት የሚያመርተውን የአዮዳይዝ ጨው ማምረቻ ምልከታን ያካተተ መሆኑም ተገልጿል። በተጨማሪም በአፋር ክልል የተሳካ የበጋ ስንዴ ምርት እየተካሄደ ያለውን ልማት ስራና የአይሮላፍ መኖ ባንክ ልማት ማዕከልን ጎብኝተዋል። በክልሉ ስላለው የግብርና አቅም የነበረውን የተሳሳተ ምልከታ በማሸነፍ በመስኖ የለማ አስደናቂ የስንዴ ምርት ማግኘት ተችሏል ተብሏል። ጠቅላይ ሚኒስትሩና ቀዳማዊት እመቤት ዝናሽ ታያቸው በቀዳማዊት እመቤት ጽሕፈት ቤት የተገነባውንና ከማሳ ወደ ገበታ ሙሉ የምግብ ምርት ሰንሰለት የሚያገላውን ዘመናዊ የዳቦ ፋብሪካ መርቀዋል። ፋብሪካው የተገጠሙለትን ዘመናዊ ማሽኖች በመጠቀም 420 ኩንታል ስንዴ በቀን መፍጨት የሚችል ሲሆን 300,000 ዳቦዎችን በ24 ሰዓት ማምረት እንደምችል ተገልጿል። ስለዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ለቴክኒክና ሙያ መስክ መንግስት በሰጠው ልዩ ትኩረት በዘርፉ እምርታዊ ለውጥ እየተመዘገበ እንደሚገኝ ተገለጸም። ዘገባው የሪፖርተራችን ሄርሜላ ታይቶ ነው። ትዕግስት በዛብህ ተጨማሪ አላት። የማሻ ኮንስትራክሽንና ኢንዱስትሪያል ኮሌጅ በተለያዩ የሙያ መስኮች ያሰለጠናቸውን 61 ተማሪዎች አስመርቋል። በምረቃ ስነ ስርዓቱ ላይ የመክፈቻ ንግግር ያደረጉት የኮሌጁ ዲን አቶ አድነው ከበደ ኮሌጁ በ2007 ዓ.ም ስራ መጀመሩን ገልጸው እስካሁን ከ1500 በላይ ሰልጣኞችን አስመርቋል ነው ያሉት። በአሁኑም 61 ሰልጣኞች ማስመረቁን ገልጸው የኮሌጁ መከፈት ለአካባቢው ማህበረሰብ ያለውን ጠቀሜታ ከፍተኛ በመሆኑ የሚመለከተው አካል ድጋፍና ክትትል ተጠናክሮ እንዲቀጥል ጠቁመዋል። በምረቃ ስነ ስርዓቱም ላይ በክብር እንግድነት ተገኝተው ንግግር ያደረጉት የማሻ ከተማ አስተዳደር መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መልካሙ እንዳሻውና የሸካ ዞን ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ምክትል ኃላፊና የስራ ክህሎት ዘርፍ ኃላፊ አቶ አማኑኤል ግርማ የማሻ ኮንስትራክሽን ኮሌጅ 5ኛ ዙር ለተመራቂ ተማሪዎችና ቤተሰቦች የእንኳን ደስ አላችሁ መልእክት አስተላልፈዋል። ለቴክኒክና ሙያ መስክ መንግስት በሰጠው ልዩ ትኩረት በዘርፉ እምርታዊ ለውጥ እየተመዘገበ እንደሚገኝ ገልጸው ተመራቂ ተማሪዎች በሰለጠኑት የሙያ ዘርፍ ስራ ፈላጊ ሳይሆን ስራ ፈጣሪ ትውልድ በመሆን የድርሻቸውን እንዲወጡም ተናግረዋል። ተመራቂ ተማሪዎችም በቆይታቸው እውቀትና ክህሎት ማግኘታቸውን ገልጸው በሰለጠኑት የሙያ መስክ ሀገራቸውን ለማገልገል ዝግጁ መሆናቸውን ተናግረዋል። የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት 12ኛ ዙር የስልጠና ማጠቃለያ መርሃ ግብር በአዲግራት ዋቻሞና ወራቤ ዩኒቨርሲቲዎች የተካሄደ ነው። ተመራቂዎቹ በአዲግራት ዋቻሞና ወራቤ ዩኒቨርሲቲዎች ስልጠናውን የወሰዱ ከ3460 በላይ በጎ ፈቃደኛ ወጣቶች መሆናቸውን የሰላም ሚኒስቴር አስታውቋል። ከከፍተኛ ትምህርት ተቋማት ትምህርታቸውን ያጠናቀቁ በጎ ፈቃደኛ ወጣቶች ላለፉት 5 ዓመታት የሰላም አምባሳደር በመሆን ሀገራዊ አንድነትና ብሔራዊ መግባባትን በመፍጠር ረገድ ተጨባጭ ውጤት እያስመዘገቡ እንደሆነም ተገልጿል። ወጣቶቹ ከከፍተኛ ትምህርት ተቋማት ያገኙትን ዕውቀትና ከክህሎት ስልጠናው ጋር በማስተሳሰር በሁሉም የሀገሪቱ አካባቢዎች ተሰማርቶ የማህበረሰብ አገልግሎት እየሰጡ መሆናቸውን የሚኒስትሩ መረጃ አመላክቷል። መርሃ ግብሩ በዜጎች መካከል ማህበራዊ ትስስር እንዲጎለብት ሀገራዊ አንድነትና አብሮነት እንዲጠናከር ለማድረግና ሀገራቸውን እንዲያውቁ ሰፊ እድል የሚፈጥር ነው ተብሏል። በተመሳሳይ የሰላም ሚኒስቴር በጎነት በአብሮነት በሚል መሪ ሀሳብ በጅማ ዩኒቨርሲቲ 1256 የበጎ ፈቃድ አገልግሎት ሰልጣኞችን አስመርቋል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቴፒ ብዝሃ ማዕከል ለሚገነባው የመንግስት ተቋማት ህንፃ የመሰረት ድንጋይ አስቀምጠዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ የቴፒ ብዝሃ ማዕከል ለሚገነባው የክልል ተቋማት ህንፃ ግንባታ መሰረት ድንጋይ የማስቀመጥ መርሃ ግብር አከናውኗል። ዘገባው የሪፖርተራችን ወንድማገኝ ጋሪቶ ነው። ምንታምር አስፋው ተጨማሪ አላት።
በክልሉ ብዝሃ ማዕከላት የሚገነቡ የተቋማት ህንፃዎች ሲጠናቀቁ የመንግስት አገልግሎት አሰጣጥ ከማሳለጥ ባለፈ ለከተማው ተጨማሪ ውበትን የሚሰጥ መሆኑን የጠቆሙት ርዕሰ መስተዳደሩ በክልሉ የልማት ተጠቃሚነት በማሳደግ ሁለንተናዊ ለውጥ ማረጋገጥ እየተቻለ መሆኑን አንስተዋል። በክልሉ የመንግስትና የህዝብ አገልግሎት የሚያሳልጡ ተቋማት ግንባታ የዲዛይን ጥናት ስራዎች ከ2 ዓመት በፊት መጀመሩን ያነሱት ርዕሰ መስተዳደሩ በብዝሃ ማዕከላት የሚገነቡ ህንፃዎች በተያዘላቸው የግንባታ ጊዜ ተጠናቀው አገልግሎት እንዲበቁ የአካባቢው መንግስትና ህዝብ ተገቢውን ድጋፍ እንዲያደርግ ጠይቀዋል። በቴፒ ከተማ ለሚገነባው ህንፃ የግንባታ ቦታ ከማመቻቸት ጀምሮ ላደረገው አስተዋጽኦ ምስጋና ያቀረቡት ርዕሰ መስተዳደሩ ይህ ድጋፍ እስከ ፍጻሜው ተጠናክሮ እንዲቀጥል አሳስበዋል። ህዝቡ ሰላሙን በማስጠበቅ የሚመጡ ልማቶችን በተገቢው መጠቀም እንደሚገባ ነው ርዕሰ መስተዳደሩ ያሳሰቡት። ለክልሉ መመስረት ገፊ ምክንያቶች አንዱ ፍትሃዊ የልማት ተጠቃሚነት ጥያቄ መሆኑን ያነሱት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ባለፉት 3 የክልሉ ምስረታ ዓመታት ሰላምን በማስጠበቅ ሁለንተናዊ ተጠቃሚነት ለማሳደግ በርካታ ተግባራት መከናወኑን ተናግረዋል። የሸካ ዞን አስተዳደርና የአካባቢው ነዋሪዎች የህንፃ ግንባታው እስኪጠናቀቅ ያለሰለሰ ድጋፍ እንዲያደርጉ የገለጹት አቶ አበበ የክልሉ መንግስት የልማት ተደራሽነትን ለማረጋገጥ እያደረገ ያለውን ጥረት አድንቀዋል። የህንፃ ግንባታው በ1700 ካሬ ሜትር ላይ የሚያርፍ ሲሆን መሰረትን ጨምሮ ባለ 6 ወለል እንደሆነም ነው የተመላከተው። በመርሃ ግብሩ ላይ የክልሉ ዋና የመንግስት ተጠሪ አቶ ፍቅሬ ያማንን ጨምሮ የክልሉ የካቢኔ አባላት፣ ተጋባዥ እንግዶችና የአካባቢው የህብረተሰብ ክፍሎች ተገኝተዋል። ሀገር በቀል የሕክምና እውቀቶችን በምርምር ለማሳደግ ለመጠበቅና ለትውልድ ለማሸጋገር በቅንጅት እየተሰራ መሆኑን የአርማወር ሃንሰን የምርምር ኢንስቲትዩት ገለጸ። ኢንስቲትዩቱ በሕክምና ዘርፍ ከጂንካ ዩኒቨርሲቲ ከደቡብ ኢትዮጵያ ክልል ጤና ቢሮና ከደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርመዋል። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በዚህም ወቅት እንደገለጹት በዓለም ላይ ባህላዊ የሕክምና እውቀቶች በሕክምናው ዘርፍ የቴክኖሎጂ ልዕቀት መሰረት እየሆኑ መምጣታቸውን አንስተዋል። በኢትዮጵያም ለዘመናዊ ሕክምናው መሰረት የሚሆኑ ሀገር በቀል የሆኑ እውቀቶች እንዳሉ አንስተው እነዚህን እውቀቶች ለዘመናዊ ሕክምና በግብዓትነት ለመጠቀም ትኩረት መሰጠቱን ጠቅሰዋል። ኢንስቲትዩቱ ከጤና ሚኒስቴር ከዩኒቨርሲቲዎችና ከሌሎች የምርምር ተቋማት ጋር በመሆን በሀገሪቱ የሚገኙ ሀገር በቀል እውቀቶች በምርምር ለማሳደግ ለመጠበቅና ለትውልድ ለማሸጋገር በቅንጅት እየሰራ መሆኑን ተናግረዋል። በሀገር በቀል የሕክምና ጥበቦች ላይ የሚከናወኑ ሳይንሳዊ የምርምር ስራዎችን ወደ ላቀ ደረጃ ለማሸጋገር እንደምሰራም ጠቁሞ በሀገር ውስጥ የሚገኙ የመድኃኒት ፋብሪካዎች የሕክምና ግብዓቶችን በከፍተኛ ውጪ የምንዛሬ ሀገር ውስጥ እንደሚያስገቡ ገልጸዋል። ይህንን ለመቀየር ግብዓቶችን በሀገር ውስጥ የሚያገኙበትን ሁኔታ ለመፍጠር እየተሰራ መሆኑን ዳይሬክተሩ ጠቁመዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ በዳውሮ ዞን የትምህርት ስራዎች ባደረገው የድጋፋዊ ክትትል ስራ ዙሪያ የጋራ ውይይት አካሂዷል። የቢሮ ድጋፍና ክትትል ቡድን በዞኑ በተመረጡ በ50 ትምህርት ቤቶች በክልሉ ተገኝተው አጠቃላይ የትምህርት ስራዎችን ገምግመዋል። ዘገባው የክልል መንግስት ኮሚኒኬሽን ነው። በዛብህ ታደሰ ተጨማሪ አለው። በግብረ መልስ መድረኩ ተገኝተው መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የክልሉ ማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ በዳውሮ ዞን በትምህርት ስራዎች መሰረታዊና ተጨባጭ ለውጥ ለማምጣት አመራሩ የዘርፉን ስራ ቁልፍ አጀንዳ ሊያደርግ ይገባል ብለዋል። በዞኑ ከባለፈው ዓመት የተሻሻሉ ስራዎች ቢኖሩም በተለይ በተማሪዎች ውጤት መሻሻል ተገቢ ለውጥ ለማስመዝገብ ብዙ መሰራት የሚገቡ ጉዳዮች እንዳለ ተገልጸዋል። በተማሪዎች ቅበላ፣ በመጻሕፍት ህትመት፣ በትምህርት ለትውልድ ዘርፍ የተከናወኑ ተግባራት አበረታች እንደሆነም ተገልጸዋል። በትምህርት ዘርፍ መስራት ትውልድን ማስቀጠል ስለሆነ በተለይ በየደረጃው የሚገኙ አመራር አካላት፣ የትምህርት ማህበረሰብና ሌሎች ባለድርሻ አካላት በዘርፉ የሚፈለገውን ውጤት ለማስመዝገብ በባለቤትነትና በልዩ ትኩረት ሊሰራ ይገባል ተብሏል። ቢሮው በክልሉ በሁሉም አካባቢዎች በተለይ የተማሪዎች ውጤት ለማሻሻል ልዩ የውጤት ማሻሻያ ስትራቴጂ አዘጋጅቶ ወደ ትግበራ መግባቱም ተገልጸዋል። በዳውሮ ዞን በሚገኙ 382 አንደኛ ደረጃ እንዲሁም 51 ሁለተኛ ደረጃ ትምህርት ቤቶች ከ153 ሺህ በላይ ተማሪዎች በትምህርት ገበታ ላይ ይገኛሉ። በመድረኩ የክልል፣ የዞን፣ የወረዳና ከተማ አስተዳደር የስራ ኃላፊዎች፣ የዞኑ የሁሉም ወረዳና ከተማ አስተዳደር የትምህርት ጽሕፈት ቤት ኃላፊዎች እንዲሁም ርዕሳነ መምህራን ተሳትፈዋል። የቱርክ የሐኪም ቡድን በቅዱስ ጳውሎስ
ስፔሻላይዝድ ሆስፒታል የኩላሊት ንቅለ ተከላ አካሄደም። ከቱርክ የመጡ ሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል 3 የኩላሊት ንቅለ ተከላ በተሳካ ሁኔታ አካሂደዋል። የሕክምና ባለሙያዎች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት ላደረጉት የኩላሊት ንቅለ ተከላ የጤና ሚኒስትር ዶክተር መቅደስ ዳባ ምስጋና አቅርበዋል። ሰሞኑን በኢትዮጵያና የቱርክያ አምባሳደር በርክ ባራን የተመራ ልዑክ ቡድን የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ለማቋቋም የሚያስችል ፕሮጀክት ላይ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር መወያየታቸውን ከሚኒስትሩ የተገኘው መረጃ ያመለክታል። የተፋሰስ ልማት ስራ ከአካባቢ ስነ ምህዳር ጥበቃ ባሻገር ምርትና ምርታማነታቸውን እንዲጨምር ማስቻሉን ኢዜአ ያነጋገራቸው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አርሶ አደሮች ገለጹ። ልጅ አለማሞ ተጨማሪ አለው። በተያዘው ዓመት በክልሉ 1 ሚሊዮን ዜጎችን በማሳተፍ 213,000 ሄክታር መሬት ላይ የተፋሰስ ልማት ስራ መከናወኑ ተጠቅሷል። በክልሉ የከፋ ዞን አርሶ አደሮች እንዳሉት የተቀናጀ የተፋሰስ ልማት ስራ የተራቆቱ አካባቢዎችን ከማልማት ባለፈ ምርትና ምርታማነታቸው እንዲጨምር አስችሏል። አርሶ አደር ዘውዲቱ የቦ እንዳሉት በተፈጥሮ ሀብት ልማት ስራ የተራቆተ ማሳቸው በማገገሙ በቡና በአትክልትና ፍራፍሬና በንብ ማነብ ልማት ተጠቃሚ መሆን ጀምረዋል። ይህም ከስነ ምህዳር ጥበቃ ባሻገር ኢኮኖሚያዊ ተጠቃሚነታቸውን እያረጋገጠ ስለመሆኑ ነው ያነሱት። አርሶ አደር ተስፋዬ አበበ በበኩላቸው የተፋሰስ ልማት ምንጮች እንዲጎለብቱ በማስቻሉ በእንስሳት መኖ ልማት ተጠቃሚ እንዲሆኑ አግዟቸዋል። የቦንጋ ግብርና ምርምር ማዕከል የካልም ፕሮጀክት አስተባባሪ ሄኖክ ጸጋይ እንዳሉት ማዕከሉ አርሶ አደሮቹ በለሙ ተፋሰሶች ላይ አትክልትና ፍራፍሬዎችን በማልማት እንዲጠቀሙ ድጋፍ እየተደረገ ነው። በተጨማሪ ዘመናዊ የንብ ቀፎዎችና የተሻሻሉ የቡና ዝርያዎችን በማቅረብ ላይ መሆናቸውን ተናግረዋል። ማዕከሉ የአርሶ አደሩን ተጠቃሚነት ለማረጋገጥ እየሰራ ያለውን ስራ ወደ ሌሎች ዞኖች በማስፋት ላይ እንደሚገኝ ገልጸዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ምክትል ኃላፊ አቶ ውብሸት ዘነበ በተያዘው በጀት ዓመት የተፋሰስ ልማት ስራ ከ1 ሚሊዮን በላይ የህብረተሰብ ክፍሎች መሳተፋቸውን ገልጸዋል። በዚህም ከ213,000 ሄክታር በላይ መሬት ላይ የተፋሰስ ልማት ስራ መከናወኑም ይታወቃል። በበጋ ወራት የተፋሰስ ልማት ስራ የተሰራባቸው ቦታዎች ላይ በመጪው ክረምት የአረንጓዴ አሻራ ስራዎችን ለማከናወን ዝግጅት እየተደረገ መሆኑን ጠቁመዋል። በመጨረሻም ፊንላንድ ከኢትዮጵያ ጋር በትምህርቱ ዘርፍ ያላትን የተለያዩ ትብብሮች ማጠናከር እንደምትፈልግ ገለጸች። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በፊንላንድ የውጭ ጉዳይ ሚኒስትር የአፍሪካ መካከለኛ ምስራቅና የላቲን አሜሪካ ጉዳዮች ኃላፊ አምባሳደር ሄሌና አይራክ ከተመራ ልዑክ ጋር ተወያይተዋል። የትምህርት ሚኒስትሩ በትምህርት ዘርፍ የቅድሚያ ትኩረት ተሰጥቷቸው እየተከናወኑ ያሉ ዋና ዋና ተግባራትን በተመለከተ ለልዑካን ቡድኑ አብራርተዋል። ፍትሐዊና ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ በትኩረት እየተሰራ መሆኑን አስረድተዋል። ከአጋር አካላት የሚደረጉ ድጋፎች ያለምንም የሀብት መባከን ህጻናትና ታዳጊዎች ጥራት ያለው ትምህርት እንዲያገኙ በሚያስችል ተግባራት ላይ ለማዋል በትኩረት እየተሰራ እንደሚገኝ ገልጸዋል። አምባሳደር ሄሌና በበኩላቸው በትምህርቱ ዘርፍ ፊንላንድ ከኢትዮጵያ ጋር በርካታ ተግባራትን በትብብር ማከናወኗን ጠቅሰዋል። ይህም ተጠናክሮ እንደሚቀጥል መግለጻቸውን ከትምህርት ሚኒስቴር የተገኘው መረጃ ያመለክታል። አድማጮች ከማሻ ኤፍኤም ወደ እናንተ ስተላለፍ የነበረው የጠዋት ዜና ይህንን ይመስላል። ዜናውን በመምራት አማኑኤል ምትኩ አብሬያችሁ ነበርኩኝ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ሁኑላችሁ።